ቃሉን አንብበን በሱ ተደግፈን እፎይ እንድንል ነው። የምንም ድርጅት አባል አይደለንም። የማንም ሀብታም ወክሎን አይደለም የመጣ ነው። ከላይ ከሰማይ የዘላለም አምላክ በአብ ቀኝ ተቀምጦ ስለኛ የሚማልደው በምድር ሞታችንን የሞተው ኃጢአታችንን ከኛ ላይ ያራገፈው በደላችንን ወስዶ ፍዳችንን ተቀብሎ መሞት የሌለበትን ሞቶ መወገር የሌለበትን ተወግሮ ኤሎሂ ኤሎሂ ላባ ሰበክታኒ አባት ሆይ ቢሆንስ ይህች ጽዋ ከኔ ትለፍ አለ። እንደወደድክ ስላለ አላለፈችም። አንድ ልጁን አሳልፎ የሰጠው ዛሬ ሰው የወለደው ልጅ ለእናቱ መስጠት አይፈልግም። እኔ ችግረኛ ብሆን ልጄ ለኔ ልጇን አሰጠኝም። ነገር ግን እሱ ለዓለም ትውልዱን ለማዳን ሲል ለቀዩ ለነጩ ለጥቁሩ በሚል ለማንም ልዩነት ሳይፈጥር ሁሉንም በራሱ ትከሻ ተሸክሞ መከራችንን ጠቅልሎ ይዞ ያሻገረንን ሰባራ የሆነብንን ድልድይ እየገጠመ ያሳለፈንን እሱን ነው እኛ የምንነግራችሁ። ሌላ የምንነግራችሁ የለም። ጌታ ኢየሱስ ክርስቶስ ይወድሃል ስንል አንድ ግለሰብ እንኳን ሲወድህ አብይ ይወድሃል ብትባል ጃኬትን አውልቀህ ትጨፍር ነበር፣ ቀሚስሽን ሰቅስቀሽ ትሮጪ ነበር። አይደለም። ምድርና ሰማይን የሚገዛ የናዝሬቱ ኢየሱስ ግን ይወዳቸዋል። ከነጉስቁልናችሁ እቅፍ አርጎ ያዘ። እኔን ከነጉድፌ እቅፍ አርጎ ያዘ። ኃጢአት መከራዬን በደሙ ያጠበ እሱ ነው እኛ የምንሰብከው። ሌላ ይሄ ነው የምንለው ነገር የለም። ጌታ ኢየሱስ ክርስቶስ ሕዝብን ምድርን በገነት አዳምን በገነት ሲያኖረው መጀመሪያ ምድርን ከፈጠረ በኋላ አዳምንና ሔዋንን በገነት ሲያኖራቸው ባለመቀበላቸው ባለመታዘዛቸው እከሌ አሳተኝ በማለት በልዩ ልዩ ምክንያት ያዕፀ በለስ አትብሉ የተባሉትን በሉ። ከበሉ በኋላ ግን ራሳቸውን አወቁ። በሰላም መኖራቸው አልተሰማቸውም። ማንነታቸውን ጉስቁልናቸው ተሰማቸው። እርቃናቸውን እንደሆኑ አወቁ። ተሸሸጉ፣ ተደበቁ ይላል። ነገር ግን ኢየሱስ ክርስቶስ ሳያውቅ ቀርቶ አይደለም። ምን አለ? አዳም ወዴት ነህ አለው። ወገኖቼ ዛሬን የምጠይቃችኋለሁ፣ ወዴት ናችሁ? ከየትኛው ወገን ናችሁ? የት ነው የቆማችሁት? ራሳችሁን ጠይቁ። እኛን አይደለም የምትጠይቁት። አንተ በጓዳ የምትሰራውን ራስህን ጠይቅ። ዛሬ በቃ ጊዜው ቀርቧል። ሊነፋ ነው መለከት። የት እንገባለን? የሲኦል እሳት እንዳይበላን ዛሬ ንስሐ ገብተን በፊቱ ተንበርክከን እጅ ሰጥተን ቃሉን አንብበን የምህረት አምላክ ነው የኛ ጌታ። እንዲያርጋለሁ አድርግ። ያለፈውን አይደለም የሚቆጥረው። አሁን ግን ንስሐ ስትገባ ይመለሳል። ስትመለሱ የሚመለስ አምላክ ነው ይላል። ወገኖቼ እንመለስ።